ሰላም አለይኩም እንዴት ናችሁ? እስቲ በዚህ ረመዳን አንድ ነገር ልበላችሁ። በፊት ላይ ልጅ እያለሁ ሶማሌ ነሽዳ ወዳለሁ። የሱዳን እንደዚህም ሳሚ ዩሱፍ የምታውቁት ከሆነ በቃ እያቀላቀልኩ ነው የምሰማው። ምንም ስለ ዲን አላውቅም። አሁን እያደኩ ስመጣ ስለ ዲን በደንብ ሲገባኝ ለካ ነሽዳ ብለን የምንሰማቸው የሙዚቃ መሰል ክላሲካል ያላቸው በተለይ ወደ ሙዚቃ ያደሉ ነሽዳዎችን መስማት እሱን እየሰማን ዱዓ እናደርጋለን የምንል ሰዎች ይሄ ትክክል እንዳልሆነ ወደ ጥመት መንገድ እንደሆነ መውሊድ ማክበር ወንድና ሴት መጨባበጥ ችግር የለውም ቀለል አድርገው አታካብድ ወጣትነት ኡስታዝ ሳዳት ከማል አላህ ጀዛከላህ እሱን ከሰማው በኋላ እናም ተጨማሪ ሌሎች ሙሐደራዎችን በሰማው ቁጥር ለካ ወደ አላህ ለመቃረብ አንድ ሰው ከፈለገ አጥርቶ የአላህን መንገድ ነው እንጂ መያዝ አለበት ችግር የለውም እያለ መውሊድ እያከበረ በኢስላም ቦይፍሬንድ ገርልፍሬንድ የሚባል ነገር የለም እየተቀላቀለ አጅነቢ ከአጅነቢ ነሽዳ እንሰማለን እያልን የሙአዝ ሀቢብን ሙዚቃ መሰል ነሽዳዎችን መስማት ሱዳንኛ መስማት ረመዳን ላይ እየተቃመ ስለዚህ እነዚህ ነገሮች መራቅ በትክክለኛ የአላህ መንገድ ማወቅ የሚፈልግ አንድ ሙስሊም ሰው ከነዚህ መንገዶች መራቅ አጅነቢ ወንድ ሴት ጋር ደውሎ በስልክ ማውራት እነዚህ መንገዶች መራቅ አለበለዛ እንዴት አይነት ሙስሊም ነው የምንሆነው ምን አይነት ሙስሊም ነው የምንሆነው እስቲ ራሳችንን አንዋሽ ከዛ አላህ እኔን አይሰማኝም እንላለን እኛ በትክክል የአላህ መንገድ ተከትለናል ክልከላውን ተከልክለናል ሲያዘዘንን መንገድ ታዘናል ራሳችሁን ፈትሹ እኔንም ጨምሩ በሰማነው ምን ተጠቀም ያርገን ሰላም አለይኩም ወራህመቱላሂ ወበረካቱ